ሰላም እንዴት ናችሁ? ዛሬ ላዛኒያ አሰራር ነው የምነግራችሁ የምናሳያችሁ። እንግዲህ ላዛኒያ በጣም ቀላልና ጣፋጭ የሆነ አሰራር ነው ያለው። ስሩት፣ ሞክሩት። በጣም ነው የሚጣፍጠው። አብረን እንስራ። መጀመሪያ ሽንኩርት ከትፋለሁ። ነጭ ሽንኩርት እዚህ ጋር አለኝ፣ አቁላላለሁ አንድ ላይ። እዚህ ጋር ስጋ አለኝ። ስጋዬን ጨምራለሁ። እንደ ፍላጎታችሁ ነው፣ እንደ ብዛቱ ማለት ነው። ስጋችንን አንድ ላይ ከሽንኩርቱ ጋር ጥብስ እናደርገዋለን፣ በደንብ እስኪ በስል ማለት ነው። በጣም በሰል ካለ በኋላ እዚህ ጋር ቅመም አለኝ። የላዛኒያ ቅመም ራሱን የቻለ የሚገዛ አለ። እሱን ጨምራለሁ። እዚህ ጋር ፓፕሪካ አለኝ፣ ፓፕሪካም ጨምርበታለሁ። ካላችሁ ማጭም ቢሆን ክኖር ማለት ነው፣ ራሱን የቻለም ባይኖር ማለት ነው። እሱን ትጨምራላችሁ። እዚህ ጋር ጨው አለኝ። አሁን ሶሱን እየሰራን ነው ማለት ነው። እና እዚህ ጋር ፓር አስዋድ ይባላል በአረብኛ። የስጋ ቅመም ነው። እሱም ጥቁር ቅመም ይባላል። እሱን ጨምረን እና አማስላለን እስኪ በስል ማለት ነው። እዚህ ጋር ቲማቲም ስልስ አለኝ። ሶስት ማንኪያ አድርጌያለሁ። ምክንያቱም እኔ ብዙ ስልስ ስለምሰራ ለሁለት ሳይንዬ ነው የምሰራው። አማስለዋለሁ። ከዛ በደንብ ካማሰልኩት በኋላ እንደዚህ አድርጌ በጣም እንዲበስል አደርጋለሁ። እዚህ ጋር ውሃ ጨምርበታለሁ ማለት ነው፣ እንዲበስል አንድ ላይ ተዋህዶ። ከጎን ውሃ ጥጃለሁ ለፓስታው ማለት ነው። ያው ላዛኒያ ሲሰራ ፓስታ ያስፈልገናል። ዋናው እንደውም ፓስታ ነው። ውሃ ጨምርበታለን በደንብ እንዲንተከተክና እንዲበስልልን። እዚህ ጋር እንደዚህ እናማስልና እንተዋለን እንዲበስል ማለት ነው። እዚህ ጋር የሞቀ ውሃ አለን ለፓስታ። እዚህ ጋር ክኖር አለኝ፣ ማጂ ወይም ከኖር። እዛ ጋር ፓስታዬን ጨምሬያለሁ። እየተፍለቀለቀች ነው፣ እየበሰለች ነው። እዚህ ጋር ደግሞ ራሱን የቻለ የላዛኒያ ቅመም አለ። ያው ሱፐር ማርኬት ስትሄዱ ራሳቸው ይሰጧቸዋል ማለት ነው። እንግዲህ በዚህ መልኩ ትክትክ ትላለች፣ እያማሰልን እንዳይዝብን ድስታችን፣ ከጎንም ፓስታችን እንዳትበስል በዚህ መልኩ በደንብ ሳይበስል እናወጣዋለን ማለት ነው። በደንብ ከበሰለ ይቆራረጥብናል። እንደዚህ በሳይንዬ እናረግና እናፍታታዋለን ማለት ነው። እንግዲህ ቪዲዮ ደስ ካላችሁ እያያችሁ አበረታቱን። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። የሁለተኛ ፓርት ልጨምር ነው እንዳይረስም። በዚህ መልኩ እንደዚህ ክሬም እንጨምራለን ሳይንያችን ላይ፣ ወይም ደግሞ እንደዚህ የእዜዝ እንትን ፎረን የሚገባ ኦቭን ውስጥ የሚገባ ግን የማይሰበር አሉ። በዚህ መልኩ እናስተካክላለን ማለት ነው። ይሄ ፓስታችን ሳይበስል ስላወጣን ነው፣ መብሰል የለበትም። ከበሰለ ቁርጥርጥ ነው የሚለው። ሰባበረንም በዚህ ፎር አንግል ሆኖ መውጣት አለበት፣ ራሱን ችሎ ሳይቆራረጥ ማለት ነው። እኛ ስንፈልግ ነው መቁረጥ ያለብን፣ እንደዚህ ጠርዝ ላይ እኩል እንዲሆን። ቤትም መስራት ይቻላል። ሊጥ አብኩቶ ሊጡን ዳምጦ እንደገና የፈላው ሲጨመር ራሱ ፓስታም ይሆናል። ይሄ ቀደም የሰራው ሶስ ነው። በዚህ መልኩ እንደዚህ ያረግን እናስተካክላለን ማለት ነው። ሁሉም ቦታ እንዲዳረስ እናደርገዋለን።
ስጋ በጣም ነው የሚጣፍጠው። ስጋው ሶሱ፣ ዋናው ሶሱ መጣፈጥ አለበት፣ ተመጣጣኝ ማለት ነው። እና እዚህ ጋር ቺዝ ወይም ደግሞ ጅብኒ አለን። ያው በኢትዮጵያ ቺዝ ይባላል፣ በአረብኛ ደግሞ ጅብኒ ይባላል። እንደዚህ አድርገን እናደርግበታለን ከስጋው ቀጥሎ ማለት ነው። ከዛ ክሬማውን በዚህ መልኩ እናደርጋለን። ሞርታር ማንኛውም ሱፐር ማርኬት። ከዛ ቀጥለን ፓስታችን ነው የምንደረድረው ማለት ነው። አሁንም ፓስታ ፓርት 2 ፓስታ ይቀጥላል። ያው እየቀቀልኩ ከስር ከስር ስለማረግ እንደዚህ እናረግና እናስተካክላለን ማለት ነው። እንደዚህ መልኩ ቀስ እያላችሁ እያረጋችሁ ታስተካክላላችሁ ማለት ነው። ከዛ ሶስ ይደረጋል፣ እናስተካክላለን። ሶሳችንን አርገን እንደቀደሙ ማለት ነው። መደርደር አለበት 3-4 ጊዜ በደረጃ መውጣት አለበት። በኋላ ሲቆረጥ በጣም የተደረደረ እንዲሆን ማለት ነው። በዚህ መልኩ እንደዚህ አድርገን እናስተካክላለን። ከዛ ትንሽ ክሬማ እናደርጋለን። ጣዕም ይሰጣል ክሬማ ከስጋው ሶስ ጋር እንዲቀልቀል ሲል የሆነ በጣም የሚጣፍጥ ነገር ይሰጠዋል። ከዛ ቺዛችንን ወይም ጅብኔ ይባላል በአረብኛ እንደዚህ እያደረግን ያው እንደዚሁ የተስተካከለ ከሱፐር ማርኬት ይገዛል። የተስተካከለም ከሌለ ደግሞ በቤታችን አምጥተን በመብረሻ መበረሽ እንችላለን። እንደዚህ ካረግን በኋላ መጨረሻ ላይ እና እንዲያረግን እንቀጥላለን ማለት ነው። በዚህ መልኩ እየደረደርን እንቀጥላለን። ቀላል ነው፣ ሞክሩት። ብዙም አንዳንዴ ለወጥ ያለ ነገር ስንሰራ በጣም ደስ ይላል ማለት ነው። እንደዚህ እያረግን እንቀጥላለን። አሁንም ክሬማ ያው መርሳት የሌላባችሁ ነገር ከሶሱ ቀጥሎ ክሬማ ማድረግ ነው። ምክንያቱም ሶሱና ክሬማው ይጣፍጣል። ከዛ ቺዝ አለመርሳት። ከዛ ፓስታ ነው የምናረገው ማለት ነው። እዚህ ጋር ጨርሰን ወደ ኦቭናችን እየከተትን ነው። ወደ ኦቭናችን ከተናል። ኦቭናችን በዚህ መልኩ እያበሰለልን ይገኛል። ያው እንደዚህ ጋር ነው ደስ ሲል። 2 ነው የሰራሁት እንግዲህ ቤተሰብ ስለሆነ እና በስሎ ወጥቷል። በስሏል። አሁን ወደ ምግባችን ያው እኔና ጓደኛዬ እየበላን ነው። እናንተም ስሩና ብሉ፣ ተመገቡ። በጣም ነው የሚጣፍጠው። እና እንግዲህ በጣም ቀላልና ጣፋጭ የሆነ ላዛኒያ ነው የዛሬው። ውሏችን ደስ ይል ነበረ በዚህ መልኩ እና ወዳችኋለሁ።